በመጀመሪያ ወደምንጠቀምበት ማንኛውም አይነት ብራውዘር ላይ በመግባት enterprise.yahoo.jos ብለን ሰርች እናደርጋለን። በመቀጠል ሳይን አፕ የምትለውን በተን በመጫን የድርጅት ስም፣ ኢሜል አድሬሶትን፣ ስልክ ቁጥር፣ ፓስወርድ፣ ፓስወርዱን ደግሞ የመጀመሪያውን በመጻፍ ቀጥሎ ይህንን ቦክስ ቲክ በማድረግ ሳይን አፕ የሚለውን በተን ይጫኑ። ቀጥሎ ባስገቡት ስልክ ቁጥር የቬሪፊኬሽን ኮድ ይገባልዎታል። በጥንቃቄ ኮዱን ከሞሉ በኋላ ኮንፊርም ይበሉ። ኮንፊርምድ ይልዎታል። በመቀጠል ባክ ቱ ሎጊን የሚለውን ተጭነው ከላይ ያስገቡትን ኢሜል ወይም ስልክ ቁጥር እና ፓስወርድ በማስገባት ሎጊን ይበሉ። የቬሪፊኬሽን መልእክት በኢሜል ይላክልዎታል። ኢሜሎትን በመክፈት ቬሪፋይ ዩር አካውንት የሚለውን አረንጓዴ በተን ሲጫኑ ኮንፊርምድ የሚል ገጽ ይመጣልዎታል። አሁን አካውንቶ ቬሪፋይድ ሆኗል ማለት ነው። በመቀጠል ሎጊን የሚለውን በተን በመጫን ኢሜል ወይም ስልክዎትን እንዲሁም ፓስወርድ በማስገባት ሎጊን ይበሉ። በመቀጠል የካምፓኒ ሎጎ የፕላስ ምልክቷን በመጫን ያስገቡ። ከዚያም የድርጅቶትን ስም፣ ቲን ነምበር እንዲሁም ሴክተሩን ከተዘረዘሩት ውስጥ በመምረጥ ኔክስት ይበሉ። ቀጣዩ ገጽ ደግሞ አድሬስ የምንሞላበት ሲሆን ሲቲ፣ ሰብሲቲ፣ ኤሪያን ከተዘረዘሩት ውስጥ በመምረጥ ኔክስት ይበሉ። ቀጣዩ ገጽ ላይ ደግሞ ኮንታክት ፐርሰን የምንሞላበት ነው። እዚህ ገጽ ላይ ስም፣ ፖዚሽን፣ ኢሜይል እና ስልክ ቁጥር በማስገባት ኔክስት የሚለውን በተን እንጫናለን። በመቀጠል የቢዝነስ ሌጋል ዶክመንት የምናስገባበትን ገጽ እናገኛለን። እዚህ ገጽ ላይ ቲን ሰርተፍኬት እና ቢዝነስ ላይሰንስ አፕሎድ የሚለውን አረንጓዴ በተን በመጫን እናስገባለን። እዚህ ገጽ ላይ የፕራይሲንግ ፕላን የሚመርጡበት ነው። ወርሃዊ፣ የሶስት ወር እንዲሁም ዓመታዊ ፕላን ሲመርጡ እንደ ድርጅቱ ስኬል መሰረት ቤዚክ፣
ኢንተርፕራይዝ እንዲሁም ኮርፖሬት በሚል እንደ ምርጫው ተከፋፍለው ያገኙታል። የሚያገኟቸውንም አገልግሎቶች እዛው ላይ ተዘርዝረው ያገኛሉ። በመቀጠል የምርጫዎትን ፕላን ከመረጡ በኋላ ሰሌክት የሚለውን በተን ይጫናሉ። ከዚያም የቢሊንግ ኢንፎርሜሽን ይመጣልዎታል። አድሬስ ከሞሉ በኋላ ሪጅን ሲቲ፣ ወረዳ ወይም ታውን፣ ፔመንት ሜትድ፣ ሰብሲቲ ከተዘረዘሩት ውስጥ በመምረጥ ሴቭ ይበሉ። በመቀጠል ፔመንት የሚፈጽሙበትን ገጽ ያገኛሉ። እዚህም ላይ ፔመንት ሞዳሊቲውን ከተዘረዘሩት ውስጥ በመምረጥ ፔመንት ዴቱን በመሙላት እንዲሁም ትራንዛክሽን አይዲ እና ኖቱን በማስገባት ሪፍረንስ ፋይሉን ሰሌክት ፋይል የሚለውን በመጫን የከፈሉበትን ሪሲት ያስገባሉ። በስተግራ በኩል ተጨማሪ መረጃዎችን እንዲሁም የባንክ አካውንት ቁጥር ያገኛሉ። በመቀጠል ፔይ የሚለውን በተን ሲጫኑ ፔመንት ሰክሰስፉሊ የሚል ያመጣልዎታል። ከዚያም ቢውልድ ዩር ካምፓኒ ፕሮፋይል የሚለውን አረንጓዴ በተን ይጫናሉ። ከዚያም የገነቡትን የካምፓኒ ፕሮፋይል ያመጣልዎታል። ማስተካከል የሚፈልጉት ማንኛውም አይነት መረጃ ካለ ኤዲት የምትለውን በተን በመጫን እዛው ላይ ማስተካከል ይችላሉ። ከታች ያለውን ፊኒሽድ የሚለውን በተን ሲጫኑ የእንኳን ደህና መጡ መልእክት እና የምታስጎበኘዎትን የሃው ጆብ ስፖትን ያገኛሉ። አሁን ደግሞ ቫካንሲ እንዴት ፐብሊሽ እንደሚያደርጉ አብረን እንይ። ከሚያገኙት ሁለት አማራጭ ውስጥ ቫካንሲ የሚለውን በተን በመጫን ሙሉ መረጃ ማየት የሚችሉበትን ዳሽቦርድ ያገኛሉ። ከዚያም በግራ በኩል የምትገኘውን ሶስት ዘረዝ በመጫን ከሚመጣልዎት ዝርዝሮች ውስጥ ቫካንሲ የሚለውን እንጫናለን። ከዚያም ኒው ቫካንሲ የሚለውን አረንጓዴ ቦክስ በመንካት የስራ ቅጥር ማስታወቂያውን ለማውጣት የሚያግዙን መረጃዎች እንሞላለን። ጆብ ታይትል፣ ሚኒመም እና ማክሲመም ይርስ ኦፍ ኤክስፒሪየንስ፣ ስራው የሚያበቃበትን ቀን፣ በስተቀኝ በኩል ደግሞ አጠር ያለ ሰመሪ፣ ሚኒመም እና ማክሲመም ኤዱኬሽናል ሌቭል፣ ፊልድ ኦፍ ስተዲ፣ ሲቲ እንሞላለን። በስተቀኝ በኩል ደግሞ የማመልከቻ መንገዱን አጠር ባለ መልኩ እንጽፋለን።
ከዚያም ሰብ ሴክተር የስራውን አይነት ከተዘረዘሩት ውስጥ እንመርጣለን። እንዲሁም ሳለሪውን እንደ ፍላጎታችን መጻፍ ወይም መተው እንችላለን። በስተቀኝ በኩል የስራውን ዲስክሪፕሽን እንጽፋለን። በመቀጠል የማመልከቻ መንገዱን ከተዘረዘሩት ውስጥ እንመርጣለን። ከዚያም እንደ ፍላጎታችን ስኪል እና ቴክኖሎጂ ስኪል የፕላስ ምልክቷን በመጫን ማስገባት እንችላለን። በመቀጠል ስንት ሰው መቅጠር እንደምንፈልግ ብዛቱን ካስገባን በኋላ ሴቭ አስ የሚለውን በተን እንጫናለን። ቀጣዩ ገጽ ላይ ለማውጣት የፈለግነውን የስራ ማስታወቂያ ምን እንደሚመስል መመልከት እንችላለን። ሴቭ አስ ድራፍት የሚለውን ስንጫን የስራ ማስታወቂያውን ሴቭ አድርገን በማስቀመጥ ሌላ ቀን ፖስት ማድረግ እንችላለን። እርግጠኛ ከሆንንና አሁን ፖስት ማድረግ የምንፈልግ ከሆነ ደግሞ ሰብሚት ቫካንሲ የሚለውን አረንጓዴ በተን እንጫናለን። እርግጠኛ ከሆንን ሰብሚት የሚለውን ስንጫን ቫካንሲ ሬጅስትሬሽን ኮምፕሊት የሚል ይመጣልናል። ስለዚህ ስራችን ፐብሊሽ እንዲደረግ አስገብተናል ማለት ነው። በድጋሚ ሌላ ስራ ማውጣት ከፈለጉ ደግሞ ኮንቲኒ የምትለውን በተን መጫን ይችላሉ።